ሰላም ፋሚሊስ፣ ኤግዘነስ ላይ እንዴት ትሬድ እንደምናደርግና ለጀማሪዎች የሚሆኑ ኮንሰፕቶችን እንመለከታለን። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ አድርጉ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። ቀጥታ ወዴት እንሄዳለን? በላፕቶፕ ቢሆን በጣም አሪፍ ነው፣ ግን አብዛኞቻችን የምንጠቀመው ስልክ ስለሆነ እኔ ማሳያችሁ በስልክ ይሆናል ማለት ነው። አፑ ያላችሁ አፑን አውርዱት። ከዚህ በፊት እንዴት ቬሪፋይ እንደሚደረግ እንዲሁም ደግሞ ዊዝድሮዋል እንዴት እንደምናደርግ ዲፖዚት እንዴት እንደምናደርግ የሰራዋቸው ቪዲዮዎች አሉ። እነሱን መመልከት ትችላላችሁ፣ ከዚህ በፊት ያላያችሁ ልጆች ማለት ነው። አፑን እንደከፈትን የምናየው ኢንተርፌስ እንደዚህ ይሆናል ማለት ነው። እያንዳንዷን ነገር ነው የማሳያቸው። ሁሉንም ነገር እንመለከታለን። ጀስት እኔ አስዩም አድርጌ አሁን ቪዲዮን የሰራሁት ጀማሪ የሆነ ኤግዘነስን አፕ ከፍቶ ማወቅ የሚፈልግ ከዚህ በፊት ያልሰራ ሰው ብዬ ነው አስዩም ያደረኩት እና እያንዳንዷ ነገር ለጀማሪዎች የሚሆኑ ነገሮችን ነው ማወራው። አካውንታችን ላይ እንደገባን ይህንን ያሳየናል። ትሬድ የሚለው እያንዳንዱ ትሬድ የምናደርግበት ነው። እሱን ወደ በኋላ እናየዋለን። ኢንሳይት የሚል አለ ከስር አይደለ? ኢንሳይት የሚሉት ደግሞ እነዚህ ነገሮች የተለያዩ ሰዎች ሀሳባቸውን ፖስት የሚያደርጉበት እንዲሁም ደግሞ የተለያዩ ዜናዎች ካሉ ሲግናል መረጃ የምናገኝበት ቦታ ነው ኢንሳይት የሚለው። ፐርፎርማንስ ደግሞ ከዚህ በፊት የሰራ ነውን እንደ ጀነራል ያለንን ፐርፎርማንስ፣ ምን ያህል ትርፋማ እንደነበርን፣ ምን ያህል እንደከሰረን፣ ምን ያህል ትሬዶች እንደገባን፣ የገባናቸው ቶታል ትሬዶች ምን ያህል ኦርደር እንዳደረገን፣ ከነዛ ውስጥ ምን ያህል ፕሮፊታብል እንደሆኑ የምናይበት ነው። ይሄ ስለኛ ያለን አጠቃላይ ዳታ ነው ማለት ነው። ቀጥሎ ደግሞ ፕሮፋይል የምትላለች። ፕሮፋይሏ ያው ጀስት የእኛን ፕሮፋይል ነው የሚገልጸው። ምናልባት እንትናችን ላይ ምንድነው ዋሌታችን ላይ ምናምን የቀረ ዲፖዚት ያደረግነው ባላንስ ካለ፣ ቬሪፊኬሽን ፕሮሰስ ላይ ቬሪፋይድ ከሆነ ካልሆነ የሚሉትን ነገሮች እዚህ ጋር ስለኛ የምናይበት ነው። ባለፈው አብረን የከፈተ ልጆች ቬሪፋይድ ቤዚክ ነው የሚለውና እኛው ከፍተን የነበረው ዌብሳይት ነው እና በዌብሳይት ስለነበረ ኖርማል ነው፣ ምንም እንትን የሚለው ነገር ስለሌለ በዌብ ስለሆነ የከፈት ነው። በአፕሊኬሽን የከፈት ነው ትንሽ ያስቸግራል ከቬሪፊኬሽን ጋር። ከዚህ በኋላ የምትከፍቱ ልጆች ካላችሁ በዌብሳይት ተጠቅማችሁ ክፈቱ። ቬሪፋይድ ነው ሶስቱም፣ ግን እዛ ላይ ቤዚክ ይላል። የራሳቸው እንትን እንጂ ምንም የሚያመጣው ነገር የለም እና ባላንሳችንን ምናምን ያሳየናል እዚህ ጋር። ይህንን እንለፈውና ዘን ሲቲንግ ውስጥ ስንገባ ደግሞ ላንጉዌጅ መምረጥ ያለብንን፣ ምናልባት ዳርክ ምናምን ማድረግ የምትፈልጉ ከሆነ ፓስወርድ ሴት ብታደረጉ አሪፍ ነው። ራሱም ያስመርጣችኋል። ዳርክ ማድረግ የምትፈልጉ ከሆነም እንደዚሁ የራሱ ኢንተርፌሶች ያሳያችኋል። ሳይን ዊዝ ቤት የሚል በአሻራ መክፈት የምትፈልጉ ከሆነ ምናምን እዚህ ጋር ያው ጀማሪ የሆነ ሰው ሁሉም የሚያውቀው ነገር ነው። አዝ ቱቶሪያል ብቻ ዝም ብለን እንገለጸው ብዬ ነው። እዚህ ጋር ደግሞ ትሬድ የሚለው ጋር ስንገባ ደግሞ ፋቮራይት፣ ለምሳሌ ብዙ ጊዜ ትሬድ ማድረጋቸው እነዚህን ነው። ሞስትሊ ከረንሲ እና ጎልድ እና ቢትኮይን ነው ትሬድ ማድረገው እኔ። ለዛ ነው ፋቮራይት ብሎ ይህንን መርጦ ያመጣልኝ። እዚህ ጋር እናንተ የምትፈልጓቸውን ያቀርብላቸዋል። ለምሳሌ ሞስት ትሬድ ይላል እዚህ ጋር። ብዙ ጊዜ ትሬድ የተደረጉ ብዙ ቮሉም ያላቸው ብዙ ሰዎች ትሬድ የሚያደርጓቸው ናቸው። እነዚህን እዚህ ጋር ያመጣልን። ቶፕ ሙቨርስ ደግሞ በከፍተኛ ሁኔታ ሙቭ ያደረጉ በጣም የተንቀሳቀሱ ወይም ደግሞ በጣም ዋጋቸው የቀነሰ ወይም በጣም የጨመሩትን ነው እዚህ ጋር ለይቶ የሚያቀርብልን። ሜጀርስ ደግሞ የሚል ያለ እዚህ ጋር። ሜጀር ሲል ደግሞ እንደ ፎሬክስ ከረንሲ ከዚህ በፊት ቱቶሪያል አይታችሁ ከነበር ቤዚካሊ የሆኑ ማጀር የሆኑ ከረንሲዎች ናቸው እነዚህ። በደንብ ትሬድ የሚደረጉ ትልልቅ ቮሊዩም ያላቸው ቮላታይል የሆኑ ናቸው እነዚህ። ደግሞ ቀጥሎ ደግሞ ሜታል ያሳየናል። ሜታል ደግሞ እንደ ወርቅ፣ ብር ከዩኤስዲ ጋር ከአውስትራሊያን ዶላር ጋር ፔር አድርጎ ያስቀምጣቸዋል። ሲቀጥል ደግሞ ቀጣይ ደግሞ ክሪፕቶ ነው። እንደዛው ቢትኮይን፣ ኢዝረም ፔርም እያደረገ እንዲሁ ያሳየናል። ቀጣዮቹ ደግሞ ኢንዴክስስ ናቸው። ኢንዴክስ ሼር ስቶኮች ማለት ነው። ለምሳሌ ዩኤስቴክ፣ ዩኤስ30 እንዳለ እነዚህ በአሜሪካን እንዲሁም ጃፓን ወይም ደግሞ ጀርመኒ ምናምን ያሉ ስቶኮች በአንድ ላይ ሆነው ኢንዴክስ ወጥቶላቸው ትሬድ የሚደረጉ ናቸው። ቀጣይ ደግሞ ስቶክ ናቸው።
ጀስት የካምፓኒዎች ሼር ትሬድ የምናደርግበት ቦታ ነው ይሄ። ቀጣይ ደግሞ ኢነርጂስ ኦይል ነው። ዋናው ኦይል የዩኤስ ኦይልን ትሬድ ማድረግ ብትፈልጉ አሁን እዚህ ላይ መግባት ትችላላችሁ። ኤግዞቲክ ማለት ደግሞ በዛት ብዙም ትሬድ የማይደረጉ ግን የተወሰነ ትሬድ ያላቸው የተወሰኑ ሰዎች ትሬድ የሚያደርጓቸው ቮላታይላቸውም ይህን ያህል የቀነሰ ይህን ያህል የማይንቀሳቀሱ ከረንሲዎች ናቸው ኤግዞቲክ ብሎ ደግሞ ያስቀምጣቸው። እነዚህን ይመስላሉ በአጭሩ ስንመለከት። ቀጥታ ወዴት እንሂድ ደግሞ ትሬድ ወደሚለው ከመግባታችን በፊት ደግሞ እዚህ አካል ያሉትን ኦፕሽኖች እንመልከት። ዲፖዚት እንዴት እንደምናደርግ ከዚህ በፊት አውርተናል፣ የሰራሁት ቪዲዮ አለ። ዊዝድሮም እንዴት እንደምናደርግ ከዚህ በፊት የሰራሁት ቪዲዮ አለ፣ እሱን ማየት ትችላላችሁ። ዲቴልስ የሚለው ላይ ደግሞ ስንገባ ፈንድስ የሚለው ጋር ባላንስ የሚላል። ባላንስ ሲል እዛ ጋር ሊኖረን የሚችለው ካፒታል ነው። ኢኩዊቲ ደግሞ ሲል ባላንሳችንና ፍሎቲንግ ፒኤል የሚለው ፍሎቲንግ ፕሮፊት ኦር ሎስ፣ ምናልባት ትሬድ ገብተን ከነበር ትሬድ የገባንበት ፕሮፊት ከሆነ ከፕሮፊቱ ጭምር ከባላንሳችን ጋር ተደምሮ ኢኩዊቲ ላይ ይቀመጣል። ሜቢ ሎስ ከሆነም ደግሞ ኢኩዊቲያችን ላይ ከባላንሳችን ላይ ቀንሶ ኢኩዊቲ ላይ ያስቀምጠናል። ኢኩዊቲ ማለት ባላንስ ሲቀነስ ፕሮፊት ኦር ሎስ እንደማለት ነው። ቀጣይ ደግሞ ማሪጅን ነው። ማሪጅን ደግሞ አሴ ኮላተራል አንድ ትሬድ ለገባንበት የሆነ ትሬድ ስንገባ አሁን ባይ ወይም ሴል ስንል ያንን ለገባንበት ትሬድ እንደ ኮላተራል የምናስይዘው ነው። ያንን ትሬድ ስንገባ የተወሰነች ዶላር ከባላንሳችን ላይ ይይዛል አሴ ኮላተራል። ይህን ያህል ትሬድ የምናደርግ ከሆነ የተወሰነ ገንዘብ እንዳይንቀሳቀስ ይይዘዋል ለዛ ትሬድ። ያ ምን ይባላል? ማሪጅን ይባላል። ፍሪ ማሪጅን ማለት ደግሞ ከኮላተራል ከተያዘ ውጭ ያለው ነፃ ባላንሳችን ማለት ነው። ዊድሮ ማድረግ የምንችለው ወይም ደግሞ እዛው ላይ ሌላ ትሬድ ማድረግ የምንችልበት ያለን አካውንታችን መጠን ነው። ቀጣይ ደግሞ ማሪጅን ሌቭል የሚላል። ማሪጅን ሌቭል የሚለው ጋር ደግሞ ኢኩዊቲ ሲካፈል ለማሪጅን ተደርጎ የሚመጣው ውጤት ማሪጅን ሌቭል ይሆናል። ቀጣይ ደግሞ ለቨሬጅ የሚላለ። ለቨሬጅ የሚለው ደግሞ ለምሳሌ ለአንድ ዶላር እስከ 500 ዶላር ለአንዷ ዶላር እስከ 500 ዶላር ድረስ ያበድረናል ማለት ነው። ሌቨሬጅ ማለት እንደ ብድር አይነት ኮንሰፕት ያዙት። ጀስት ያንን የምንጠቀሙ ትሬድ ሲሆን ብቻ ትሬድ ለማድረግ ነው። ዊዝድሮ ማድረግ አንችልም ወይም ደግሞ ትራንስፈር ማድረግ አንችልም። ግን ትሬድ ልንገባ ስንል የሆነ ፖዚሽን ልንይዝ ስንል ራሱ ብሮከሩ ያንን ያበድረናል ማለት ነው። ትሬድ እንድናደርግ አቅሙን ይሰጠናል። ሌቨሬጅ ማለት ማፋጠን ወይም ደግሞ የሆነ ነገር እንዲሆን ማፍጠን ነው አይደል? ትንሽ ገንዘብ 10 ዶላር ቢኖራችሁ እስከ 5000 ዶላር እንዲሆን አድርጎ ያባዛዋል ማለት ነው። እንደ ማባዛት አይነት ነገር ነው። እናንተ በምን አይነት ኮንሰፕት ይዙታላችሁ? እንደ ብድር 1 ዶላር ቢኖራችሁ 500 ይሆናል ማለት ነው። ባላችሁ ላይ 500 እጥፍ ይሆናል ማለት ነው። ለአንዱ ዶላር እስከ 500 ዶላር ድረስ ያበድራል። እንደዚህ ሲምፕል ኮንሰፕት ነው። ይህንን አየን። እነዚህ ሲቲንግ ላይ ስናይ ደግሞ ታይፑን የአካውንታችንን ታይፕ ያሳየናል። ኤግዝነስ ስታንዳርድ ሪል ነው። ነንበራችንን በሰዓቱ የከፈትንበት ኤግዝነስ የተለየ ቁጥራችን ነው። ይሄ ኒክኔም ደግሞ እንደፈለጋችሁ ማስተካከል ትችላላችሁ። ያው የምታውቁት ነው። ከታች ደግሞ ሚኒመም ስፕሪድ ይላል፣ ማክሲመም ለቨሬጅ ይላል። እኔ የፈለግኩት በ500 ነበር። አሁን ቀጣይ ደግሞ አካውንት ስከፍት እንዴት እንደሚሆን አሳያችኋለሁ። ሚኒመም ስፕሪድ ማለት ያንን ትሬድ በምናደርግበት ሰዓት በፒፕ የምንከፍለው ኮስት ነው። ለብሮከሩ የምንከፍለው ክፍያ ነው ማለት ነው። ኤግዝነስ ላይ በስታንዳርድ አካውንት 0.2 ፒፕ ያስከፍለናል ማለት ነው ሚኒመም ስፕሪድ። ቀጥታ ወዴት እንሂድ? ትሬድ ወደሚለው እንግባ። ከዛ በፊት ቆይ ኦፕን የሚል አለ። አሁን እዚህ ጋር ኦፕን የሚለው እዚች ጋር አሁን ለምሳሌ ትሬድ ገብተን ከነበረ ወይ ባይ ወይም ሴል ብለን ከነበረ እዚህ ጋር ያመጣልናል። ፔንዲንግ ደግሞ ቀጣይ ላንገኝ የምንችል ከሆነ ኦርደር አድርገን ከወጣን ኦርደር ያደርግነውን እዚህ ጋር ያስቀምጣል። ክሎዝድ ማለት ደግሞ ከዚህ በፊት የተዘጉ ትሬዶችን ያሳየናል። ይህንን ይመስላል። አሁን ደግሞ ቀጣይ ምን እናደርጋለን? እንዴት ትሬድ ማድረግ እንደምንችል እንመለከታለን። መጀመሪያ ምንድነው ማድረግ ያለብን? አካውንት ነው መክፈት ያለብን። ፕላስ የምትለዋን እንጫንና ስታንዳርድ አካውንት ኮንቲኒው ዘን ኤምቲ5 የምትለዋን እንመርጣለን። ያው እኛ የፈለግነው ዴሞ ስለሆነ በዴሞ ፕራክቲስ ለማድረግ ያሉትን ነገሮች እንድንመለከት በዴሞ ነው ከፍቼ የማሳያችሁ። ዴሞ የምትለዋን ከላይችን ክሊክ እናደርጋለን። ዘን ኮንቲኒው ታስታውሱን ፓስወርድ አስቀምጡ። ዘን ክሬት አካውንት የሚለውን እንጫናለን። የዴሞ አካውንት ከፍተናል ማለት ነው። ቀጥታ ወደ ቻርታችን እንግባ። ዩኤስዲ ቻርት ላይ ስንገባ ይህን የሚመስል ኢንተርፌስ ያሳየናል። ከዛ በፊት ግን ዲፖዚት አላረኩትም አካውንታችንን። ዲፖዚት እናድርገው። ዘን $100 ኮንቲኒው።
የተጠቀምኩት ሌቨሬጅ 200 ነው። ቀጣይ ደግሞ ምን እናደርጋለን? ትሬድ እያደረግን ስቶፕ ሎስ እንዴት እንደምናስቀምጥ፣ ቴክ ፕሮፊት እንዴት እንደምናስቀምጥ እንመለከታለን። ለምሳሌ አሁን እዚህ ጋር እንግባ። እዚህ ጋር ጎልድ አለን፣ ቢትኮይን አለ፣ እንደገና ደግሞ ዩኤስዲ ጂፒዋይ አለ፣ ዩሮ ዩኤስዲ አለ። ምናልባት እናንተ ኢንተረስትድ የሆናችሁበት ወይ ከረንሲ ወይ ሜታል ወይም ደግሞ ክሪፕቶ ትሬደር ከሆናችሁ ክሪፕቶንም የፈለጋችሁትን ልትመርጡ ትችላላችሁ። በእናንተ አናላይሲስ በደንብ እውቀቱ ፎከሱ አድርጋችሁ የሚመቻችሁ። ለምሳሌ አሁን እንደኛ ሀገር ባለን አማውንት ያለን ዶላር አቅም የተወሰነች ስለሆነች ምናልባት ዩሮ ዩኤስዲ ትሬድ ብናደረግ በፒፕ የሚያስፈልገን የዶላር አማውንት ይህን ያህልም የተጋነን አይደለም። በተወሰነች ዶላር ዩሮ ዩኤስዲን ወይም ጂፒፒ ዩኤስዲን ትሬድ ማድረግ እንችላለን። ከጎልድ ይልቅ ግን ለጀማሪዎች ፎሬክስ ላይ እንደ ዩሮ ዩኤስዲ ወይም ጂፒፒ ዩኤስዲ ላይ ፎከስ ብታደረጉ፣ ምክንያቱም ይህን ያህል ቮላታይል አይደለም። እንደገና ደግሞ በፒፕ ትልቅ የሆነ አማውንት አይጠይቀንም። እንደ ጎልድ እንደ ቢትኮይን ያሉት ደግሞ በትንሽ ሎት ሳይዝ በጣም ትልቅ የሆነ የገንዘብ መጠን ይጠይቃልና ዩሮ ዩኤስዲ ወይ ፎሬክሶች ላይ ፎከስ ብታደረጉ እንደ ሀሳብ ሼር አደርጋችኋለሁ። እኛ ዩሮ ዩኤስዲ ላይ እንግባ። ልክ ቻርቱ ላይ ስንገባ እንደዚህ አይነት የሆነ ኢንተርፌስ ያሳየናል። ቻርታችሁ ላይ እንደገባችሁ ከኔ ተመሳሳይ እንዲሆን ሲቲንግ ላይ እዛው ቻርታችሁ ላይ ሲቲንግ ላይ የተገቡና ቻርት የሚላለ አይደለ? ቻርት የሚላለ እሷን ክሊክ እናደርጋለን። እዛን ትሬዲንግ ቪው የሚለው ላይ አድርጉት። ትሬዲንግ ቪው ዘን ከኔው ተመሳሳይ የሆነ የቻርት ኢንተርፌስ ያሳያቸዋል። አሁን ወደምናወራቸው ቶፒኮች እንግባ። ዩሮ ዩኤስዲ ቻርት ላይ ስንገባ ይህን የሚመስል ኢንተርፌስ ያሳየናል። እዚህ ጀነራሊ ስንመለከተው ግራፍ ነው። በዚህ በኩል ዩሮ ዩኤስዲ ሲነጻጸር የሚኖረው ዋጋ ነው። በዚህ በኩል ደግሞ ዴቶቹ ናቸው ማለት ነው። በሰዓት እና በዋጋ የተቀመጠ ግራፍ ነው ማለት ነው በቀላል። ለምሳሌ አሁን ሰዓት ላይ ዩሮ ዩኤስዲ ስንት ነው? 1.18። ስለዚህ ይህን ያህል ነው በዚህ ሰዓት ማለት ነው አሁን ባለበት ሰዓት። ዘን እዚህ ጋር ሚኒት ያሳየናል አይደል? 5 ሚኒት የሚል ቻርቱን ማየት የምንፈልግበት የታይም ፍሬም ማለት ነው። ለምሳሌ እዚህ ጋር ስንነካው እስከምን ድረስ ያሳየናል መስላችሁ? እስከ መንዝሊ ድረስ ያሳየናል። የመንዝሊን እንየው። ስታዩት ይህንን ዩሮ ዩኤስዲ መንዝሊ ግራፍ ነው። ግራፉ በመንዝሊ የተቀመጠ ነው ማለት ነው። አጥር አድርጎ በወራት ውስጥ የነበረውን የዋጋ ልዩነት በቀላሉ ምንም ውስብስብ ሳይሆን በቀላሉ ያሳየናል። ዘን 1 ሀወር ደግሞ እንመልከት። በላይን ያደረኩበት ምክንያት ምንድን ነው? ለመርዳት ውስብስብ እንዳይሆንባችሁ ነው። ዘን በሀወር ሳደርገው ደግሞ ይሄን የሚመስል ቻርት ያሳየናል ማለት ነው። ፍጹም የተለያየ ነው በመንዝሊ እና በሀወር ያየንበት። በሀወር ስናይ የመንዝሊውን በታትኖ በአንድ ሰዓት ውስጥ ያለውን የዋጋ ሂደት የነበረውን የዋጋ ሂደት ነው የሚያሳየን። እንደዚህ እያደረግን መጠቀም እንችላለን። ቤዚካሊ ግን 15 ሚኒት 30 ሚኒት ትሬድ በምታደርጉበት ስትራቴጂ ልክ ትሬድ ማድረግ እንችላለን። ለእኛ ግን ቻርቱ ግልጽ እንዲሆንልን በ5 ሚኒቷን እንጠቀም። እዛን እዚህ ጋር ደግሞ ቅድም እንዳያችሁት የቻርቱን መጠቀም የምንፈልገውን አይነት የመስመር አይነት ነው የሚያሳየን። ለምሳሌ ካንድልስን መጠቀም ብፈልግ እንደዚህ ያሳየናል። እዚህ ጋር ደግሞ ሄሪከን አሽ የሚል አለ። ይህንንም ስንጠቀም ደግሞ በዚህ መልኩ ያሳየናል። ቤዚካሊ ግን ብዙ ፕሮ ትሬደሮች የሚጠቀሙት ካንድል ስቲክን ስለሆነ በካንድል ስቲክ ከብዙ ስትራቴጂዎች ጋር ፎከስ ስለሚያደርጋችሁ እሱን ተጠቀሙ። ብዘን ይሄ ካንድል ስቲክ ምን ያሳየናል? ሲቀንስ ቀይ ይሆናል፣ ሲጨምር ደግሞ ሰማያዊ አይነት ከለር ይኖረዋል ማለት ነው። እንዴት ነው ሲጨምር ሲቀንስ ማለት? ለምሳሌ በዚህ ሰዓት ላይ የነበረበት ፕራይስ አለ አይደለ? ለምሳሌ ይሄን ጫን ስንለው 18 ሰዓት ከ10 ይላል አይደለ? በ5 ሚኒት ነው። ዘን እችኛዋ ደግሞ ከስንት ትሆናለች ማለት ነው? በ5 ሚኒት ከ15 ይሆናል ማለት ነው። ቀጣዩ ካንድል ስቲክ 18 ሰዓት ከ15 የምትለዋን ነው የሚያሳየን። ይሄኛውስ 18 ሰዓት ከ05 ካንድል ስቲክ ከ10 18 ሰዓት ከ10 እቺ ደግሞ ከ15 ዘን እያለ ይሄዳል ማለት ነው። አሁን በዚህ ሰዓት ላይ 18 ከ25 ነው። ኦልሞስት 5 ሚኒት አልሞላ። 5 ሚኒት ስላልሞላ ፕራይሱ እየተንቀሳቀሰ ወዲያ እያለ ያሳየናል ማለት ነው። ልክ እቺ ካንድል ስቲክ ከተከፈተች 5 ሚኒት ሲሞላ ቀጣይ ደግሞ እዚህ ጋር ይሄዳል ማለት ነው። ቀጣዩ ፓርት ላይ ይሄዳል።
እና ለምሳሌ ከ10 ላይ ስንት ነበር? ከ10 ላይ እዚች አካባቢ ነበር፣ ከዚህ እስከዚህ ነበር። ቀጣዩ ላይ ደግሞ ልክ ከ10ሩ ይችኛው 5 ደቂቃ እንደሞላች ቀጣዩ ላይ ደግሞ ይሄኛው በተዘጋበት ሰዓት ላይ 5 ሚኒቱ በነበረበት ፕራይስ ላይ ጨምሮ በዛ ሰዓት ላይ ቀጣዩ ሰዓት ላይ ደግሞ ከ15 ላይ ደግሞ ጨምሮ ተገኘ ማለት ነው። ይሄኛውም ደግሞ እንደዚሁ ይሄ በነበረበት ሰዓት ላይ እቺ ነበረች የዋጋው ልዩነቱ። ከዚህ እስከዚህ ይታያል አይደል? ከዚች እስከዚች ነበር በዚህ ሰዓት ላይ ማለት ነው። ከ20 ላይ 18 ከ20 ላይ ከዚች እስከዚች ነበር ፕራይሱ ሲንቀሳቀስ የነበረው። እዚህ ጋር ሲንቀሳቀስ ነበር ልክ ከ25 ሲሆን ከ20 አልቆ ከ25 ሲሆን ይሄ ተከፈተ ማለት ነው። እቺኛዋ ካንድልስቲክ ተከፈተች ማለት ነው። ታዲያ ልክ ከ25 ሲሆን ሲከፈት ይሄኛው በተዘጋበት ሰዓት የነበረውን ትቶ ወረደ ማለት ነው። 18 ከ20 በነበረበት ዋጋ ነበር አይደለ? ዘን ልክ ከ25 ሲሆን ደግሞ ወረደ ዋጋው። ዘን እቺ ካንድልስቲክ ከ20 ነበረች። እቺ ደግሞ የቀነሰችው ከ25 ከ20 ከነበረው የዋጋ 18 ከ20 የነበረው የዋጋ መጠን ቀንሶ ነው በ25 ደግሞ ካንድልስቲኩ ምን ያሳየናል? ሲወርድ ቀይ ሲጨምር ደግሞ ሰማያዊ ነው። ይህንን ደግሞ አንዳንዴ በራሳችሁ ደግሞ መቀየር ማስተካከል ትችላላችሁ። በጣም ኢዚ ነው። ለተወሰነ ጊዜ ግን ራሳችሁ ፕራክቲስ ስታደርጉ ስደጋግሙት ያንን ድጋሚ ሲሰሩት ሞር እየለመዳችሁት ሞር ኢዚ እየሆነ ይመጣል ማለት ነው። አሁን እችን ያወራሁላችሁ ለምንድን ነው? እንደ ቀላል ነገር እንድትመለከቱት ነው። ሲጨምር ሰማያዊ ይሆናል፣ ሲቀንስ ደግሞ ቀይ ይሆናል ማለት ነው። አንዳንድ ፕላትፎርሞች ደግሞ አሉ ሲጨምር ነጭ ሲቀንስ ደግሞ እንደ ጥቁር አይነት ፍሬም የሚጠቀሙ በጣም ቀላል ተራ ነገር ነው። ግን አሁን ይህን እዩት። አዲስ ቻርት ተከፈተ፣ አዲስ ካንድልስቲክ ተከፈተ ስታዩታል። ቅድም ከ25 ከተከፈተ ጀምሮ እዚህ ጋር ነው የዘጋው። አሁን በአዲስ አሁን እናንተ እያወራን እያለ ያቺ 5 ሚኒት ሞላች። አሁን አዲስ የ5 ሚኒት ካንድል ተከፍቷል። አሁን እስከ 5 ሚኒት ድረስ እስኪዘጋ እንጠብቃለን። ዋጋው ምን ሊሆን ይችላል? አብረን ነው የምናየው። ምናልባት ቡሊሽ ሊሆን ይችላል ወይ ደግሞ ቤሪሽም ሊሆን ይችላል። ካንድልስቲኩ ግን ይሄኛው ከተዘጋበት አሁን እየጨመረ ነው ያለው። የ5 ሚኒቱ ካንድል ከተዘጋበት የተከፈተበት እየጨመረ ነው ያለው ማለት ነው። በቀላሉ ለምሳሌ እዚች ጋር ተከፈተ፣ እዚች ጋር ተዘጋ ማለት ነው። እዚች ጋር ተከፈተ፣ ወዲያው ይሄ እንደተከፈተ ይሄም ወረደ። እዚህ ጋር ነው የተከፈተው የካንድልስቲክ ቦዲው ማለት ነው። ቦዲው ይሄ ደግሞ ከተከፈተ በኋላ የተንቀሳቀሰበት ከተከፈተ በኋላ እዚህ ድረስ ተንቀሳቅሷል ፕራይስ። እዚህ ድረስ ተንቀሳቅሷል ፕራይስ ከተከፈች ካንድልስቲክ ከተከፈተች በኋላ እዚህ ድረስ ፕራይስ ተንቀሳቅሷል። ዘን ደግሞ እዛ ተንቀሳቅሶ እዚህ ደርሶ ደግሞ እንዲህ ፕራይስ ሲንቀሳቀስ መጥቶ እንደገና እዚህ ድረስ ወርዶ እዚህ ድረስ መጥቶ ዘን እዚህ ላይ ተዘጋ ማለት ነው። ቦዲው እዚህ ላይ ተዘጋ። ዘን ይሄ ልክ እንደተዘጋ የተከፈተ ቀጣይ 5 ሚኒት ተከፈተች ማለት ነው። የቡሊሽም ላይ ሲሆን ደግሞ እንደዛ ነው። በተቃራኒ እዚች ጋር ተከፈተ። ልክ ከተከፈተበት ግን ምን አለ? ወደ ታች አልወረደ፣ ጨመረ ማለት ነው። ጨመረ እየተጨመረ እዚህ አካባቢ የተንቀሳቀሰ ነበር። እዚህ ድረስ ደርሶ ነበር። ያቺ እስቲኳ የምታሳየን እዚህ ድረስ ደርሶ ነበር ፕራይስ ማለት ነው። ዘን ከዛ በኋላ እዚህ ድረስ ደርሶ የቱ ጋር ተዘጋ? እዚች ጋር ተዘጋ። ቀጣይ 5 ሚኒት ካንድል ደግሞ ተከፈተች። እዚህ ጋር ተከፈተች። እዛን እዚህ ድረስ መታ ነበር። ግን ያው ቀደም በተከፈተችበት ቦታ ላይ ተቀራራቢ ተዘጋች። ልክ ሲዘጋ ይሄም ደግሞ እዚህ አካባቢ ተከፈተ፣ ግን አልጨመረም። ቀይ መሆኑ የሚያሳየን ምንድነው? በተከፈተበት ቀነሰ ማለት ነው። ዘን ቀነሰ። ከዛ እዚህ አካባቢ ድረስ እዚች አካባቢ ድረስ መጥቶ ነበር። እዛን እዚህ ወረደ ምናምን እዚህ ድረስ መጥቷል። እዚህ አካባቢ ተዘጋ ማለት ነው። የካንድልስቲክ ቦዲው የሚነግረን ይህ ነው። ዊኩ እስከዛ ፕራይስ ድረስ በዚህ ሰዓት ላይ ደርሶ ነበር። ቦዲው ደግሞ የተከፈተበትና የተዘጋበት ነው። ቤሪሽ ሲሆን ደግሜ ላሳያችሁ ነው። ቤሪሽ ሲሆን የተከፈተበት እዚህ ይሆናል፣ የሚዘጋበት ደግሞ እዚህ ይሆናል። ቡሊሽ ሲሆን ደግሞ የተከፈተበት ከታች ነው የሚሆነው።
የሚከፈተው እዚህ ላይ ይሆናል። ቦዲው የሚዘጋው ደግሞ የቤልሹ ላይኛው ክፍል ይሆናል። እነዚህ ዊኮቹ ደግሞ ቀጫጭኑ ዱላ የሚመስሉ ቀጫጭኑ ነገሮች ደግሞ ፕራይስ እዛ ድረስ ደርሶ ነበር የሚለውን ኤግዛምፕል ለማሳየት ነው ማለት ነው። ይህንን ተመለከተ። ይህንን በተመሳሳይ በስሪ ሚኒትም 1 ሚኒትም ብታዩት የካንድልስቲኮቹ ቲዎሪ ተመሳሳይ ነው። የካንድልስቲኳ ቲዎሪ ይህንን ይመስላል። እዛን እዚች ጋር ቅድም አይተናል። የቻርቱን ላይን ምን አይነት እንዲመስል እንደምትፈልጉ ነው። ቀጥሎ ደግሞ ኢንዲኬተሮች አሉ። እዚህ ጋር ኤፍኤክስ ምትለዋል፣ ሙቪንግ አቬሬጅ አለ፣ አድቫንስ፣ ኦቨር ዲክላይን፣ የተለያዩ ማቴማቲካል የሆኑ ኮንሰፕቶችን ትሬዳችሁን ባይ እንበለው ወይስ ሴል እንበለው ለሚሉ ሀሳባችሁ እንደ መረጃ የሚያገለግላችሁ የተለያዩ ዳታዎችን ካልኩሌት ሰርተው የሚያቀርቡላችሁ ነገሮች ናቸው። ቀጥታ አሁን ወዴት እንገባለን? ወደ ትሬድ እንገባለን። ቴክ ፕሮፊት እንዴት ማስቀመጥ እንዳለብን፣ ስቶፕ ሎስ እንዴት ማስቀመጥ እንዳለብን እንመልከት። ዘና አሁን እዚህ ጋር ስንመለከት ትሬድ ለማድረግ የራሳችን የሆነ ሪዝን ያስፈልገናል። ስትራቴጂ የሚያስፈልገው ለዛ ነው። ለምሳሌ እዚህ ጋር ሴል ለማለት ብፈልግ ወይም ባይ ለማለት ብፈልግ ለምን ብዬ ብጠየቅ ማስረዳት የምችልበት ሀሳብ ሊኖረን ይገባል። አለዛ ግን ዝም ብለን ጀስት ፕሮፊት አስበን የምንገባ ከሆነ ከማርኬቱ ነው ወዲያው የምንወጣው ማለት ነው። እድል ነው ወይም ደግሞ ቁማር ነው እየተጫወትን ያለ ነው ማለት ነው የሚሆነው። ስለዚህ ሁልጊዜም ትሬድ ስንገባ ባይ ወይም ሴል ስንል ትሬድም ለመግባትም ጭምር የራሱ የሆነ ዲሲፕሊን ሊኖረን ይገባል። እንዲሁም ደግሞ ምክንያት ሪዝን ያስፈልገናል እያንዳንዷን ውሳኔ ለመወሰን ማለት ነው። እዚህ ጋር ያሉ ቴክኒካል ሀሳቦችን ደግሞ እንመልከት። እዚህ ጋር ምን ያስቀምጣል? ሎት ሳይዝ ያስቀምጣል፣ ይጠይቀናል። ሎት ሳይዝ ማለት ትሬድ ለማድረግ የምንፈልግበት መጠን ማለት ነው። ከ0.01 እስከ 200 ድረስ ኤግዘነስ ትሬድ ማድረግ እንድንችል ያመቻችልናል። ከታች ካያችሁት ፊስ 0.08 ዩኤስዲ፣ ማሪጅን 5.90 ዩኤስዲ። ማሪጅን እንዳልኳችሁ ቅድም ምንድን ነው አዜ ኮላተራል የምናይዘው ነው። ለ0.01 ሎት ሳይዝ ማሪጅን 5.9 ያክል ዶላር ይያዛል ማለት ነው። ስንጨምር በዛው ልክ ደግሞ ይጨምራል። ለምሳሌ ፕላስ ስንለው 11.81። እኛ ሎት ሳይዛችንን ስንቀንስ ትሬድ ለማድረግ የምንችልበት ወይም ደግሞ እኛ የምናስገባውን ሪስክ በጣም እንቀንሳለን። ሎት ሳይዝ በጨመርን ቁጥር ሪስክ ላይ የምናስገባው የገንዘባችን መጠን በዛው ልክ ይቀንሳል ማለት ነው። ሎት ሳይዛችን ስንጨምር ደግሞ በጣም ሪስካችን እየጨመረ ይሄዳል። ዘን በ0.1 ሎት ሳይዝ ብገባ 59 ዶላር ያክል አሲማሪጅን ይያዛል። ዘን በፒፕ የሚሄደው ፕሮፊት የሚሄደው ስቶፕ ሎስ በጣም ከፍ ይላል ማለት ነው። እንደዚህ አይነት ነገሮች ለጀማሪ ምንድነው ማድረግ ያለብን? በጣም በትንሹ ሎት ሳይዝ መሆን ይኖርበታል ማለት ነው። እንደ ጎልድ አይነት ነገሮች ደግሞ ትሬድ ማድረግ እና ኢንተረስቱ ካላችሁ ደግሞ በዩኤስሲ አካውንት ትሬድ ማድረግ ትችላላችሁ። ለምሳሌ 10 ዶላር ቢኖራችሁ 1000 ዩኤስሲ ያደርግላችኋል። በዛ እንደልባችሁ ትሬድ ማድረግ ትችላላችሁ፣ ያላችሁንም ገንዘብ ሳታጡ። እንዲሁም ደግሞ ሞር ሳይኮሎጂን ዲቨሎፕ እያደረጋችሁ መቀጠል ትችላላችሁ። አዜ ቢግነር ለመለማመድ ግን በዴሞ ለተወሰነ ጊዜ መስራት አለባችሁ። ወደ ጀመርነው ሀሳብ እንመለስና ሎት ሳይዝ እንዴት እንደሆነ አየን። ዘን ምን ይላል? ኮንፊርም ይለናል። አሁን ሪዝን የለኝም፣ ዝም ብዬ ነው የምገባው። ስቶፕ ሎስም ደግሞ አላስቀምጥም። ሜቢ ባክ ልበለውና አሁን ምንድን ነው ምለው? ዘን ሴል ልበሉ ዝም ብዬ፣ ምንም ሪዝን የለኝም። ኮንፊርም አልኩት። ለዚህ አሁን 0.14 ምናምን ዩኤስዲ የሚል አለ አይደለ? ያ ስፕሪድ ነው። ይሄን ትሬድ ለምናደርግበት ለብሮከሩ የምንከፍለው ክፍያ ነው። ካያችሁት፣ ቀረብ አድርጋችሁ ካያችሁት ሁለት መስመር ነው የሚያሳየን። ያ ምንድነው? ለብሮከሩ የምንከፍለው ክፍያ ነው። ዘን የተወሰነ እስቲ እንጠብቀው። ስፕሪድ ማለት ምንድነው አለን? ለብሮከሩ የምንከፍለው ክፍያ ነው። ሁሌም ኦርደር እንዳደረጋችሁ የሆነ ፖዚሽን እንደከፈታችሁ ባይ ወይም ሴል እንዳላችሁ በኔጌቲቭ ነው የሚጀምረው። ያ ምንድነው ታዲያ? ለብሮከሩ የምትከፍለው ክፍያ ነው ማለት ነው። ቅድም እንዳያችሁት በስፕሪድ 0.02 በፒፕ 0.02 ያክል እንከፍላለን። እንደምታዩት እንዳሰቡት አይደለም፣ ጀስት ፕሮፊት እያገኘው አይደለም፣ ካለኝ ባላንስ ላይ እየቀነሰብኝ ነው። በእርግጥ ታይም ያስፈልጋል ትሬድ ላይ በትዕግስት ነገሮች እናንተ በምትፈልጉበት ሰዓት ሲመጣ ነው ማድረግ ያለባችሁ። ግን እንዳሰብነው እየሄደ አይደለም። ኦልሞስት እስካሁን ሎስ ላይ ነው።
ሜቢ ሂውጅ የሆነ ፕሮፊት እንኳን ቢሆን ምንም ሊያስመሰግነኝ የሚችል ነገር ወይም ደግሞ ሊያኮራኝ የሚችል ነገር አለ። ምክንያቱም ጀስት እንደ ሀሳብ ነው የገባሁት፣ ዝም ብዬ ነው የገባሁት። ጋምብሊንግ ነው ጀስት ኢትስ ጋምብሊንግ። ምክንያቱም ምንም ኖሃውም የለኝም እቅዱም የለኝም። ጀስት ዝም ብዬ ነው የገባሁት። ሎስ ባደርግ እንኳን ምንም አይፈረድም። ምን ጊዜም ቢሆን ትሬድ ስትገቡ አዝሪዝም ለምን የሚለውን ጥያቄ ለመመለስ የሚያስችል ስራ ነው መስራት ያለባችሁ። ትሬዲንግ ላይ ሲሆን ፖዚሽን ስትገቡ የሆነች ቦታ ትሬድ ስታደርጉ በምክንያት መሆን አለበት ማለት ነው። እንደምናየው ምንም ፕሮፊት እየሰጠን አይደለም። ካለን አካውንታችን ላይ ኔጋቲቭ ነው የገባው። ቢሆንም ግን እንደገና ደግሞ ሌላ ምንድነው ልነግራችሁ የምፈልገው ነገር ትዕግስት የሚባል ነገር ያስፈልገናል። ትሬዲንግ ላይ እጅግ በጣም ትዕግስተኛ መሆን አለባችሁ። ማርኬቱ ይህን ያህል ቮላታይል ላይሆን ይችላል፣ ወይም ደግሞ እናንተ ባሰባችሁት ልክ ወዲያው ውጤቱ ላይሰጣችሁ ይችላል። ሁልጊዜ ማርኬቱ ለራሱ ትክክል ነው እና የፈጠነ ትርፍ የፈጠነ ፕሮፊት ለማግኘት የፈጠነ የሆኑ ነገሮችን ወዲያው እጃችሁ ለማስገባት መቸኮል በፍጹም የለባችሁ። እጅግ በጣም አትቸኩሉ። ያ ነገር ለሎስ የበለጠ ያጋልጣችኋል። በጣም ፈጣኑ መንገድ እጅግ በጣም ቀስ ብሎ የሚሄደው ነው እና እውነት ነው፣ እንደዛው ነው ማድረግ ያለብን። ቀስ ብለን ነው ነገሮችን በትዕግስት ከዛ እኛ የምንፈልግበት ቦታ ላይ ሲገባ ነው ነገሮችን አክሽን ማድረግ ያለብን። እዚህ ጋምብል ያደረኩት ነገር እንደ ቁማር ዝም ብዬ ገስ አድርጌ የገባሁት ነገር ምንም ፕሮፊታብል ሊያደርገኝ አልቻለም። እንደምታዩት ኪሳራ ውስጥ ነው የገባሁት። ዝም ብዬ በተወው ይሄን ነገር ጀስት ያለችኝ ከላይ ታያችኋል እዚህ ጋር 99 ነጥብ ምናምን ዝም ብዬ በተወውና እንደው ወደ ላይ ቢሄድ ሎስ ነው የሚሆንብኝ ማለት ነው። ምን ላድርግ ታዲያ? ወይ ትሬዱን መዝጋት። እዚህ ጋር እቺ ኤክስ የምትለዋል ስትነቁ ራሱ ትሬዱን ይዘጋል አውቶማቲካሊ። ክሎዝ ፖዚሽን ይላል 0.38 እየቀነሱ ነው። ወይ እንደዚህ እናደርጋለን። ካልሆነ ደግሞ ሜቢ እርግጠኛ ሆነን የገባነው ነገር ከሆነ ቴክ ፕሮፊታችንና ስቶፕ ሎሳችንን እናስቀምጣለን። ስቶፕ ሎስ እናስቀምጥ እንዴት ነው? እዛው ላይ ቲክ እናደርጋታለን ሎት ሳይዝ የምታሳየን ቦታ ላይ ወይም ደግሞ እዛው እየሄደበት ያለው ፕራይስ ላይ ዘን ስቶፕ ሎስ እናስቀምጣለን። እንደዚሁ ጀስት በቂ የሆነ ምናልባት ማርኬቱ መጥቶ አይነካው የምንለው ቦታ ላይ ወይም ደግሞ እዛችው ቴክ ፕሮፊታችንም ደግሞ እዛው ጀስት አንዳንድ ጊዜ ዋን ቱ ቱ ልንጠቀም እንችላለን። ልክ እንደ ስትራቴጂያችን ወይ ዋን ቱ ስሪ ሜቢ ለምሳሌ ዋን ቱ ቱ ለሚጠቀም ሰው ስቶፕ ሎሳችን ሜቢ ማርኬት ፕራይስ እዚህ ድረስ ደርሶ ስቶፕ ሎስ አይነካ የምንል ከሆነ ዘን 1.01 አካባቢ ነው ሎስ ያስቀመጥኩት። የኔ ፕሮፊት ስንት መሆን አለበት ታዲያ? 2 ነጥብ ምናምን አይደል? $2 መሆን አለበት ቢያንስ። ይሄን ስታዩት ግን በጣም እጅግ ሰፊ ነው። እጅግ በጣም ሰፊ ነው። በጣም ሪስኪ ነው። እንደዚህ ሰፊ የሆነ ስቶፕ ሎስ እና ቴክ ፕሮፊት ባትጠቀሙ ብዙ ጊዜ ባታደርጉ አሪፍ ነው። ዋይድ የሆነች ይሄን ያለም ዋይድ የሆነ ያልሆነ በእርግጥ እንደገና ደግሞ በደንብ ትሬድ ሊያስደርጋችሁ የሚችል አማውንት ልክ ቢሆን አሪፍ ነው። ዘን ይሄንን እንደዚህ ካስቀመጥን በኋላ ሜቢ ኤዶ ስቶፕ ሎሳችንን ሊነካ ይችላል። ኮንፊርም እንለዋለን። ዋን ቱ ዋን ብንጠቀም አሁን ለምሳሌ ሬሾአችንን ዋን ቱ ዋን ብንጠቀም ይህንን ይመስላል ማለት ነው። ዘን ሜቢ ስትረስ የምትሆኑ ከሆነ ይህንን ላለማየት የምትፈልጉ ከሆነ ሃይድ እንዲሆን የምትፈልጉ ከሆነ እዚች ጋር ሲቲንግ የምትላለች እዚህ ጋር ቲፒ ኤስኤል ስቶፕ ኤንድ ሊሚት የሚላል አይደለ? እሷን እናጠፋለን። ኦፕን ፖዚሽን ባታጥፉ እመክራለሁ እንድታዩት ለእናንተ እንትን እንዲላችሁ። ይሄ ሃይ ማርጂን ሬት ፔሪድስ ነው የሚለው እሱ ይሄን ያለም እንትን አይልም። ፕራይስ አለርትስ ፖቴንሻል ስቶፕ አውት ላይ ሎች ይቀመጡ። ያን በዚህ መልኩ ትሬድ ማድረግ እንችላለን። ይህንን ፖዚሽን ለጊዜው እንዝጋው። ሜቢ ሊወርድ ይችላል ምናምን። ይህንን ይመስላል። የቀረ ቶፒክ ያለ አይመስለኝም። እዚህ ጋር ብዙ ነገሮች አሉ። እዛው ትሬዲንግ ቪው ላይ ተርሚናል መርጣችሁ ትሬድ ስታደርጉ ለማስመር ስትፈልጉ እነዚህን መጠቀም ትሬንድ ላይን የሚላለ ለምሳሌ እዚሁ ጋር ሰፖርት እና ሬዚስታንስ ማስቀመጥ ብትፈልጉ ላይን በዚህ መልኩ ማስቀመጥ ትችላላችሁ። ለምሳሌ እንደገና ደግሞ እዚሁ ላይ ቲፒ እና ኤስኤል ማስቀመጥ የምትፈልጉ ደግሞ እዚህኛው ፖይንት ላይ ሎንግ ፖዚሽን ወይም ሾርት ፖዚሽን። ሎንግ ፖዚሽን ማለት ባይ ብለን የምንገባው ነው። ሾርት ፖዚሽን ማለት ሴል ስንል ነው። ሎንግ ፖዚሽን
እዚችን ነጥብ ታመጡና እዛች የምትገባባት ቦታ ላይ ለአናላይሲስ እንዲመቻችሁ ዳታ ስታዩት እንዲጠቅማችሁ ነው። ጀማሪዎች ከሆናችሁ ይህን ያህልም ልምዱ ከሌላችሁ ለረጅም ጊዜ እንደምንም በደንብ አናላይዝ አድርጋችሁት ውስጣችሁ እስኪገባ ድረስ በዴሞ በደንብ ትሬድ እንድታደርጉ መክራችኋለሁ። አዝ ዲስክሪፕሽን ዝም ብዬ ነው ከላይ የገለጽኩላችሁ። ምናልባት ጥያቄ ወይም ደግሞ ያልገባችሁ ሀሳብ ካለ ኮሜንት ላይ ጠይቁኝ። ለእያንዳንዳችሁ በቻልኩት አቅም ግልጽ የሆነ ምላሾችን ለመመለስ እሞክራለሁ። እነዚህን ይመስላሉ ከላይ ኢንተርፌሱን ስንመለከተው።